አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ በአዲስ ነገር ከች ብለናል። እሱም ምንድነው የአብረሽ ግሬሽና ሀይሚና ብሩክ የደስታቸው ያው ማታም ብያችሁ ነበር። ምንድነው ያዘጋጃችሁ ሰርጉ ያው በትንሹ በስሱ ብሎ ፍፄና ሀሰን ያዘጋጀው ይመስለናል። አንዳንድ ሰው ግን እንዳልኳችሁም ይሄ እንደዚህ እንትን አላለም ምናምን እያላችሁ ብዙ ሰው ቅር ሊለውም ይችላል። ለምን እነሱ ሰርግ ብዙ ትልቅ ነገር ያሰባችሁ አላችሁ። ብዙ እንዴት ይሆናል ብላችሁ ያው ተጨናነቃችሁ ይኖራል። ያው መምጣቱ ምንም ያሰባችሁ ይኖራል። ነገር ግን በአሁን ጊዜ እንዲህ በቃ የጊዜው ነው የጊዜ ነገር በእንደዚህ ነገር ማሳለፉ ደስ ይላል። ማናችሁ ከሆነ ይሄ ያክል እንደዛ ለምን እንደዚህ እነሱ የኔ እንትን አላሉም የኔ ሳይጠሩ ምናምን የሚባል ነገር ይሄ እንደማይኖር ነው። እኛም የተረዳን ደግሞ ደስ የሚል ነገር ነው። በቃ ጊዜውን ብዙ ሰው ነው ተጨናንቆ ቤተሰብ ገና የሚወጣ በቤተሰብ ወጪ ታውቃላችሁ። ሌላ ሰው ስንት ነገር ይዘጋጅ ታውቃላችሁ። በዛ ሰዓት የተለያየ ነገር አድርጋችሁ እንደዛ በቃ ይሄ ፍጹምም ሆነ ሀሰንም በጣም ጥሩ ነገር ነው የሰሩ። ሌላውም ሰው ብዙ ትምህርት የሚወስድበት ነገር ነው። አሁን የላችሁም ቢባል እንትን የሰርጋቸው ምንም ነገር አጥተዋል። የሰርጋቸው ምንም ነገር ስለሌላቸው እንደዛ ይሉናል ብላችሁ ብዙ ነገር ያሳስባችሁ ነበር። ነገር ግን አለ የራሳችሁ የዚህ ነገር ማድረጊያ ምንም የሃይሚ አንድ መኪና ቤተሰቡ የሚያወጣው ብሩኬ የሚያወጣው ታውቃላችሁ። ብቻ የሃይሚ አሁን ሰርግ ላዘጋጅ የሰርግ ፕሮግራም ምናምን ብላችሁ እንትን ብትሉ የሃይሚውም የት እንደሚደርስ ታውቃላችሁ። የብሩኬ በትንሽ ልበላችሁ የብሩኬም ማን ተጠርቶ ማን ጓደኛ ብዛት እያለ ቤተሰብ ውስጥ ብትሉ ነገር ግን ያም ይወጣው የሷ ቢዘጋጅላት ምን ይመስላችኋል? አንድ ነገር ወደ ኋላ ሆኖ የሆነ ነገር የሷ ቢመቻችላት በጣም ደስ የሚል ነገር ነው። እናም አልጠረን እኔ አልሰማሁ እኔ እንደዚህ እንትን አላለም ማለቱ አግባብ አይደለም። አብረሽም ቢሆን እኔ የምላችሁ ነገር የሰው ልጅ የፈጣሪ ፈርቶም ትዕግስት ያለው ሰው የአንድ ሰውም የሆነ ነገር አስቦ እንደዚህ ነገር አላደርግም ሴት እህታችንም ከሆነ ሴት ይሄ አይገባላትም ከተባለ ሌሎቻቸውም እንደዚህ ነገር ከተዋራ ለምን ይመስላችኋል? እሱ በቃ ሴቶቹ አግባብ ባለው ነገር ሰብር አድርጎ በቃ እነሱ እንዴት ነው አሁን በዚህ ቪዲዮ ያያችሁ እንዴት ግን ሴት ልጅ እንዴት ይጨክናል? እህቶቼ ሴት ልጅ በዚህ አክል የወንድ ልጅ እንዲህ አድርጋ ብታስጠጣው ምን እሱም ብለዋል። እኔም በጣም ይሄ ቪዲዮ ለመስራትም ግዴታ እነሱ እንዲህ ነገር በቃ አስቤ ሰምታችሁ የሆነ ነገር እንትን ስትሉ የራሳችሁ የሆነ ነገር እንትን ልትሉ እንትን ይላችኋል። እሷ እውነቱም ነው የተደረገ ነገር እሷ እንዲህ ልታወጣው የፈለገች ነገር በቪዲዮ አደረገች። እሱ ቆይ ምግብ እንደዚህ ያሰራህ አንተ፣ ፀጉሬ ቤት የወሰድከኝ አንተ፣ መታወቂያ ያንተ ያሳያዝከኝ ሁሉም ገና ከመጀመሪያ እንዲህ ነገር ሲደረግ ለምን ቀረጻ ላይ ቪዲዮ ለምን የለውም? አሁን ትላንትና ይናገረዋል። እሱማ በቃ የሆነ እንትን አለበት መሰለኝ ያለ ነገር ጠንከር ብሎ ይሄ ቪዲዮ የራሷ የሚመች የራሷ እንደዚህ ያወጣችሁስ ቀረጠችው። እሱ በቀልቡ ያለ አንተ የወሰድከኝ ካለችው ራቱ ያዘዝከኝ አንተ ነህ፣ ፀጉር ቤት የወሰድከኝ አንተ ነህ፣ መጀመሪያ እንሂድ ያልክን ሸኝሽ ያልክ አንተ ነህ። በዛ ጊዜ እንዴት ነው ቪዲዮ ሳይቀረጽ ከዛ በመጨረሻ ገብቶ ለመውጣት
2 ቀን ያለችውስ በመጀመሪያ አንድ ቀን ከዛሬ ጀምረን ነገ ድረስ ብላ እንዴት ቪዲዮ እንትን ሳትል ያው አይምሮን በሆነ ነገር ያው ለከፍ አድርጋ የሆነ ነገር አስጠጥታ መኪና ውስጥም ያያችሁ የትንሽ ጊዜ ቅርጥ አደረገችው እንጂ ቲክቶክ ላይ ብላለች። ለምን 10 ደቂቃ 5 ደቂቃ ለምን እንትን አልቀረጨችው? መንገድ ላይ እንደዚህ መኪናው እንትን ይዞ እርግጥ ያው ከእንትኑ ጋር ይሄ ፕሮግራም ነበር እዛ ነበር ምናምን እያለ ከዛ ወጣ ብሎ ወይም ልሸኝሽ የማንም ሰው ይባላል እንኳን እሷ ከሱ ጋር እንደዚህ ግን በፊትም እንትናም ብላ ነበር። እህቱም ብላለች፣ ሄርሜላም ብላለች። ከነሱ መራቅ አለብህ። በሩቅም ቢሆን ይሄ የሆነ ነገር አዙሮ የሆነ ነገር እናንተ ከቀኝ ስትመጡ ወደ ግራ አዙሮ የሚይዛችሁ ሰው በጭራሽም መቅረብ። እሱ ግን ያው ወይም ኮራብኝ አለ አይደለም። ሰው መኪና ይዞ ሲሄድ ብቻሽን አንዴ ገበታ ብለሽ በልተሽ የሆነ ነገር እንትን የምትይ አይመጣልሽም። ይሄ መጨከንም እንኳን አብረሽ ስታዩ አኬት ስሙ ባንዴ እንትን ስላለ እዛም ሴት ብላችሁ ስሙ እንትን አላችሁ እንጂ በጣም የሰው ልጅ ችግሩ ሚያቅ አስቦ የመድረስ ያ ሰው እንዴት ሆኖ ብሎ የሚያስብ እርጋታውን የማንም ሴት ወይም እጅ አንስቶ በፊት ታውቃላችሁ፣ ሩታ ያላደረገችው ነገር የለም። አንድ ቀን አብረሽ እጅ አንስቶ ያውቃል? ይሄ ልጆች ሁሉም እንዲያደረጉ ስትሉ አዎ ሴት ልጅ ወደዋል፣ ይሄም ይደውላል ብላችሁ ታስባላችሁ። እናንተ ያላችሁ ነገር ኦኬ ይሁንላችሁ። ነገር ግን እንደ ሌሎቹ እንደ ሴቶቹ እሱ በደል አሳይቶ እሱ አሳስሮ እሱ ገደል አስገብቶ እሱ ቪዲዮ ይዞ በማንም ቤትም ታምር አንድ አታመጡ። ብቻ አፋችሁ ብቻ እንትን የሚላችሁ ነገር ከሴት እንደዛ ብለዋል። እሱም ምን ያድርግ? ሴት ሁሉ ይወደዋል። ያው እንትን እያለ እየጠራ እነሱ ሲጠሩት በዱላ በስድብ አይመልሳቸው። እንዴት ነው እኔ እንደዚህ ነገር እህቴ ይላል። እርግጥ ያቺ ልጅ ከአንድ ሰው ከሁለት ሰው እንደሆነ ያየች ሴት መልሳ እሱ ጋር መደወሉ መልሳ እሱ ጋር መጠየቁ ምን አመጣ? ማንም ሰው ተማምኖ እንትን የሚልበት ነገር ማንም ሰው ተሳስቶ ማንም ሰው እንደዚህ ሆነ ምንም ያቆርጥ ነገር የለም። ተው፣ መረዳት አለባችሁ። ተው። አንድ ሰው መጥፎ ነገር አድርጋችሁ አንድ ሰው ይመለሳል ምናምን አይደለም። መጀመሪያ ያላችሁበት ነገር እሱ ምን መስለው ነበር? ምንድነው የማይወደው ነገር? እንደዛ አልጋችሁ አስባችሁ ነው እንጂ ፍቅር በሱ አንቺ ሴትነትሽ ነገ ወንድ ልጅ አንቺ ሲፈልግሽ ከስንት ወንድ ነው እንደዚህ የምታደርጊ? አልጋ ላይ ወጥተሽ አንቺ ቢሆን እንኳን ያደረግሽው ሁሉ አንቺ ነሽ። ማንም ጥርጣሬ የሌለበት ነገር ነው። እሺ ብታደርጊ ነገ ምን ይመጣብኛል? ነገ ቤተሰብ አስከፋን ወይ ይሄ በማድረግ ምን እሆናለሁ ብሎ ትንሽ ሴት ልጅ እንዲህ ወልደሽ እዛ ጋር ልጅሽ እዛ ጋር ጥለሽ አንቺ እዛም ወንድ በቃ ስቆልሻል፣ ፍቅር ተብለሻል። አንቺ ምንም የኔ ነገር ምንም እንትን የሚል ሰው የሚያገባው ሰው የለም። የኔ ነገር ራሴ እወጣዋለሁ። እንደዚህ ተሆኖ ነው ነገ የሚቆጭሽ ነገር። ወንዶች አሁን ፌመስ ለመሆን ሰብስክራይብ ሊሆኑ አላቸው። እዛም ስቆይ ያንጠረጥርሻል፣ እዛም ስቆይ ያንጠረጥርሻል። ነገ ነው የምታውቂ። እንዳንቺ አልጋ ይዞ ወስዶ አሁን የሴቶች ምን እያስተመርሽ ነው? ወንድ ልጅ አሁን አንቺ እንደዛ አለማድረግ እሱም ብለዋል። መጀመሪያ መቅረጽ ነበረብሽ። የተለያየ ነገር አይታችሁ የተለያየ ነገር ከሆነ ራሳቸው እንትን የሚሉ ነገር ነው። በሃይሚና በብሩኬ ማናችሁም ይሁን እንዲህ ነው እንትን ብሎ ነበር ምናምን ይቅርባችሁ። የተለያየ ነገር ይዛችሁ እንትን ስትሉ ድረስ በቃ ይውጡበትና እነሱ ይውጡበት እንደዚህ ያድርጉ ብላችሁ ማለፍ አለባችሁ እንጂ
እነሱ ለምኑ በትንሹ እነሱ ጥሩ ነገር በትንሹ በቃ በስሱ እንዲህ እንትን ተብሎ ተዘጋጅቶ ያውቃት ፍቅረኛ ሁሉም ነገር የተጨረሰ መቼ ነገር ነው? ሰው እንዲህ ይላል እንጂ ሰው የፈለገ ነገር ቢል በፈጣሪያችሁ ፈጣሪ ያለው ይሆናል። በቃ ያለው አይቀርም። ስለዚህ እንዲህ መጨናነቅም የለም። አኪድ እናንተ ተጋባችሁ አንድን ሆድ አንድ አይሆናችሁ ሲታይ የሆነ ነገር እንዲህ ብሎ ማሰቡ እኛ አንፈልግም አይደል? ሀይሚም ራሷ አሁን ወንድምሽ አንቺ መቼም በሩታም አልገባሽም በሄርሜላም አልገባሽም እኔም ሴት ነኝ ብለሽ ቁጭ ብለሻል። መራቶችሽ ሶስት ሆኑ። ምን ይሁን ሀይሚ ሄርሜላም ተሸኘች፣ ሩታን ተሸኘች። ፍቅር በራሷ ጊዜ አመሻሽታ በምንድን ነው እንደዛ ነገር አድርጋ አብረሽ እንደዚህ የምታደርግ ነገር ራሱ የወደደው ራሱ የመረጠው እያለ እነሱ ምን እንትን ብሏቸው ነው እንደዚህ የሚያደርጉ? አልገባችሁም? አልሰማችሁም? እነሱ በተለያየ ነገር እንደዛ ሆኖ እስኪ ቤት ያለ ነገር ተብሎ አይታሰብም? ማንም ሰው ክብሩ ራሱ ጠብቆ ከሚወደው ሰው ተጓዝቶ መጨረሻው የልጅ አባት ነው የምትይ መጨረሻው ቤቴ አክብሮ እኔ ከኔ ጋር የሚያሳልፍ ባሌ ነው የምትይ ነው እንጂ ዝም ብለሽ እንደዛ ሆኖ የኔ የዛኛ ሴት ብቻ ቅናት ነው የዛኛ ሴት ብቻ አናጄ እሷ ሌላ ቦታ ለማድረግ ምናምን የሚባል ነገር ይሄኛ ተሸወድሻል። የተሸወደ ሴቶች ብዙ አሉ። ወይም የልጅቷ ሳቲ አንቺ እንኳን እወድሃለሁ ብለሽ የእሱ ጥሩ ነገር ብታስቢለት አኬት ጥሩ ነበር። አንቺ ግን እሷ ለምንድን ነው መጀመሪያም ልትመክራይ እሷ የምታታርቂ እሷ አላማሽን እሷ ታረቀሽ ምን ብለሽ ነይ ዛሬ ምግብ ልስራ ልጋብዝሽ ምናምን ብለሽ የሆነ ነገር ከሆነ ወንድ አጣምረሽ ልታደርጊያት ነበር። እሷ አራዳ ስለሆነሽ ሄርሜላ አቀረብሻት። ጠንካራ አላማውን በቃ ያለበት ቦታ እንዳንቺ እዛም ታራት ከአምስት ወንድ ሳትል አብረሽ ታሞ አልፈልግሽም ብላት ምን ቀለበት አውጥቶ ምን ብሎ የዛ ጊዜ ጀግንነቷ አሳየች። ምንድነው ሌላውን እንትን ያለ ነገር እንደዛ የምታደርጉ? ምንድነው ሁሉም የያዘው የሌለው ነገር አድርጋችሁ እንትን የምትሉ ማናችሁም ሆነ እንደው እንደዛ አደረገች ሄርሜላ እንዲህ እያደረገች ነው እኛ የጀመርን ሄርሜላ በእንደዚህ ነገር ስለገባች ነው ምናምን ብላችሁ የምታስቡ ይሄ ጥሩ ነገር አይደለም። ለምን እኛ ማስበን የነሱ ነገር ማንም ሰው እንደዚህ መንገድ ላይ እያያችሁ መንገድ ላይ ብዙ ነገር እያሰባችሁ ነው ያለባችሁ እንጂ ሌላውንማ ማንም ሰው እንትን ይላል። ፍቅርን ከሆነ አሁን ሄርሜላ አብረሽ ይቅርታ ብለሽ ስልክሽ ላይ ኖረም አልኖረም የራስሽ ጉዳይ ነው። አብረሽ አንተም በቃ ፈጠን በቃ አለ አይደለም እንደ ወንድ እንትን በል አንተ ብቻህን ነው ብቻህን አይደለም ከሷ ጋር አይደለም ይሄ ተፈጠረ ትልቀቀው በቃ ትለጥፈው። የዛ ጊዜ ስትለጥፈው እውነትም በመድኃኒት ምን እንትን ካለችው አይምሮህን ምን እንዲያደረገች በቃ ጥንጥል ብለህ እውነትም በዚህ በቃ አሳስራ ትጫወትበታል። በቃ ነገ ሄርሜላ ጋር ሄዳለሁ ምን ምትል ይሄኛ አወጣለሁ ምን አውጪ በቃ አየህ አንተ ወንድ ልጅ ነህ። ስማ የጠፋ እሷ ናት። አልጋ ቤት ወስዳ እንዲህ ስትል እሷ እንዴት ህሊና እንዴት ስልክ እንደዚህ አምጥታ እንደዚህ ቀረጻ ላይ እንዴት ቁማ እንዴት ምን እንዲያደረገች እሷ ነው የምታፍረው። እዛም ለጥፌ በቃ ወንድ ነኝ እኔ ብለህ እንደዛ ብትላት እሷ ነው የምታፍረው የነበር።
ይሄ ቀረጻ ላይ ያደረገችው እሷና አንተ አንድ ላይ የሆናችሁ አይደለም። እሱን ካላት አይምሮዋ ይሄ ነገር እውነትም አብረሽ እውነትም አንተ ትዕግስትህ እንትን ብትልበት ለምን ይሄ ነገር ታውጣው። ሄርሜላ እንኳን ይቅርታ ሂደህ ከጓደኞች ጋር ከአንቺና ከኔ በቃ ተለያይተን እንትን ለማለት ነው ይሄ ነገር የተፈጠረ፣ ከፈለገች ትልቀቀው ምናምን ብለህ እንትን ብትላት ነገ ማን ነው አንተ ሄርሜላ ከፈቀደችልህ ቢለቀቅ ነገ ውርደታማ ቢሆን ቅሌታ የራስዋ ነው። በቃ እሷ ራስዋ እንዴት እንደዛ ነገር እንትን ስትል ተብሎ በዛ ነገር የራሱ ሁሉም የራሱ ነገር እንትን ብሎ የሰው ልጅ እንደዚህ እንትን ይላል እንዴ? ያሳስበው ነገር ወጥቶ እንደው በጠባይ ያሏት እኔ ማሳስረሃለሁ እንደው ምን ብላ ነው የምትሰድበው? እያያችሁ ይሄ ሁሉም ስድብ ምን መጣ? እኔ የምላችሁ ነገር ለምንድን ነው? ሴት ልጅ አይደለችም ወይ? የዛም ሰደበች፣ የዛም በላች፣ የዛም ማሳ እንትን አለች፣ የዛም አስከፋች። ለምን እንደዛ ነገር አስባችሁ? ለምንድን ነው የሌላ ሰው ያለው ነገር ለምን እንትን አትሉ? መቼ ነው አስባችሁ እንደዚህ ነገር ያደረጋችሁ? እኛ አናቅም ብላችሁ ነው የምታስቡ? አንቺ ሌላው ምን ይለኛል ምን ካልሽ በፈጣሪ ዘንድ እንደዛ ቅሌት ነገር እንደዛ ያልሆን ነገር ወጥተሽ እንደፈለግሽ ሆነሽ ስልክ እንትን ብለሽ ይባላል። የሱ እንትን የምትይ ከሆነ ይሄ ነገርም ባትይዥ እንኳን እንዲህ ተደርጎ ነበር ምን ይሆን ብለሽ ብታደርጊ ነበር እንጂ ይሄ በጣም ማናችሁም ቢሆን ይሄ እንደዚህ ነገር ያ ሰው እንዴት ብላችሁ ነው የምትሉ? እንዴት እንደምችሉ እኔ በጣም ነው በቃ እኔ እንደዚህ ዘራፍ ብላ ገብታ ስታወራ ምን ስትል እናንተ ትችላላችሁ ብዬ በጭራሽ እንትን አልልም። ማንም ሰው እንኳን ኮመንታ ላይ እንደዚህ መጥቶ ምናምን እንደዚህ የወረደ ነገር አደረግሽ እኛ ካንቺ ጋር ይብቃን አትሉም ነበር? ማንም ሰው ነው በጣም ትልቅ ነገር ነው። አሁንም ቢሆን ልጁ ማሰቃየቱ ምንም እንትን የሚል ነገር የለም። አሁንም ቢሆን እስከ መጨረሻው እንትና ኧረ ሄርሜላ ከሱ አትለይም። ምንም ይሁን አንቺ የእሷ ፍቅር እንደሚጨምር ነው ያደረግሽለት። አልገባሽም እንጂ ፍቅር የእሷ ፍቅር ተጨምሮ እንዴት ነው እኔስ እንደዚህ ተጫወትኩባት እሺ ማለቷ ይሄ ያክል የኔ ቦታ ስላላት ነው እንጂ በአንዴ እንደዚህ እንትን አትልም ብሎ እንትን ይልበት ነው። ሃይሚን ከሆነ ያው በእናንተ እንትን መሃል ማድገባ ስለሆነ ነው እንጂ በአንድ ቀን ታስተካክለው ነበር። ሃይሚና ብሩክ የጀግንነታቸው አያችሁ። እንደው እንደዚህ ዘና ፈታ ብሎ በትንሹም ሰርጋቸው በስሱም ሰርጋቸው እንደዚህ ሆነዋል። ሰርግ ያልጠራ ምናምን እንዳትሉ መዘያ ያለባችሁ ሙሽራ ናቸው። ስጦታችሁ ያላችሁ ስጦታ ይዛችሁ ምን ብላችሁ መድረስ አስፈላጊ ነው። ሌላ ሰው የተለያየ ነገር በሎ የተለያየ ነገር እንደዚህ አድርጎ ሊሆን ይችላል። እናንተ ግን አስባችሁ ጥሩ ነገር በጥሩ ቪዲዮ እንገናኛለን። ፍቅር ተረጋግተሽ ቤትሽ ቁጭ በይ እልሻለሁ። ሰላማችሁ ያብዛኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ።